በገቢ ግብር የማሻሻያ አዋጅ ቁጥር 1395/2017 ማሻሻያ የተደረገባቸው ጉዳዮች። መግቢያ። ግብር የአንድ አገር ኢኮኖሚያዊ ሉዓላዊነት ከሚረጋገጥባቸው መንገዶች አንዱ ሲሆን መንግስትም የዜጎችን ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ እድገት በማረጋገጥ ረገድ ያለበትን ኃላፊነት ለመወጣት የሚያስፈልገውን ገቢ የሚያገኝበት ምንጭ ነው። የግብር ሕግ እንደ ማንኛውም ሌሎች ሕጎች ሁሉ ማህበረሰቡ የደረሰበትን ሁለንተናዊ የእድገት ደረጃ ከግምት ባስገባ መልኩ ተቀርጾ በስራ ላይ በየወቅቱ የሚኖሩ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ እና ሌሎች ለውጦችን ታሳቢ ባደረገ መልኩ መሻሻል ይኖርበታል። የአገራችንም የግብር ስርዓት በየጊዜው የሚከሰቱ ለውጦችን ከግምት ባስገባ መልኩ የተለያዩ ማሻሻያዎችን በማድረግ አሁን ካለበት ደረጃ ደርሷል። በቅርቡ ማሻሻያ ከተደረገባቸው የግብር ሕግ አይነቶች አንዱ የገቢ ግብር አዋጅ ቁጥር 979/2008 ሲሆን በአዋጅ ቁጥር 1395/2017 ማሻሻያ ተደርጎበታል። በዚያች ጽሑፍ ያካተታቸውን ዋና ዋና ጉዳዮች በአጭሩ እንዳሳለን። የማሻሻያ አዋጁ ያካተታቸው አዳዲስ ጉዳዮች ከመቀጠር፣ ከቤት ኪራይ፣ ከንግድ ሥራና ከዕድል ሙከራ የሚገኝ የገቢ ግብር። ከመቀጠር፣ ከኪራይ፣ ከንግድ ሥራና ከዕድል ሙከራ የሚገኝ የገቢ ግብር ምጣኔዎች በማሻሻያ አዋጁ ማሻሻያ ተደርጎባቸዋል። ይኸውም በቀድሞ የገቢ ግብር አዋጅ ቁጥር 979/2008 አንቀጽ 11 ተደንግጎ የነበረው ከግብር ነፃ ከሚሆነው ከመቀጠር የሚገኝ ወርሃዊ ገቢ መጠን ጀምሮ እስከ ከፍተኛው የግብር ምጣኔ ድረስ ማሻሻያ ተደርጎበታል። በቀድሞ ሕግ ከገቢ ግብር ነፃ የሆነው እስከ ብር 600 ያለ ገቢ የነበረ ሲሆን በማሻሻያ አዋጁ አንቀጽ 2(6) መሰረት እስከ ብር 2020 ድረስ ያለ ከመቀጠር የሚገኝ ወርሃዊ ገቢ ከግብር ነፃ እንዲሆን ተደርጓል። በተጨማሪም ከፍተኛው የማስከፈያ ምጣኔ የሆነው 35% ከ10,910 ብር ወርሃዊ ገቢ ጀምሮ ይጣል የነበረ ሲሆን በማሻሻያ አዋጁ ግን ይሄው የ35% ምጣኔ ከ14,400 ብር በላይ ወርሃዊ ገቢ ባላቸው ተቀጣሪዎች ላይ ብቻ የሚጣል ይሆናል። ሌላው በአዋጅ ቁጥር 1395/2017 ማሻሻያ የተደረገው በኪራይና ንግድ ሥራ ገቢዎች ምጣኔ ላይ ነው። በቀድሞ የገቢ ግብር አዋጅ አንቀጽ 14(2) እና 19(2) መሰረት እስከ ብር 7200 ድረስ ያሉ ዓመታዊ የኪራይና የንግድ ሥራ ገቢዎች ከግብር ነፃ የነበሩ ሲሆን ይኸው መጠን በማሻሻያ አዋጁ አንቀጽ 2(8) እና 2(10) መሰረት ማስተካከያ ተደርጎበት ወደ ብር 24,000 ዓመታዊ የኪራይና የንግድ ሥራ ገቢ ከፍ እንዲል ተደርጓል። ከፍተኛው የ35% የግብር ምጣኔ የሚጣልበትን የኪራይና የንግድ ሥራ የገቢ መጠን በተመለከተ በማሻሻያ አዋጁ በቀድሞ አዋጅ ከነበረው ከብር 130,800 በላይ ከፍ በማድረግ ከብር 168,168 በላይ ዓመታዊ ገቢ ላይ እንዲሆን ተደርጓል። ሌላኛው ከግብር ምጣኔ አንጻር ለውጥ የተደረገው ከዕድል ሙከራ በሚገኙ ገቢዎች ላይ ነው። ቀደም ሲል ከዕድል ሙከራዎች ገቢ ያገኘ ሰው የገቢውን 15% ግብር እንዲከፍል የሚደረግ ሲሆን አዋጅ ቁጥር 979/2008 አንቀጽ 57(1) በማሻሻያ አዋጁ አንቀጽ 2(20) መሰረት ከዕድል ጨዋታ ገቢ ያገኘ ሰው ከገቢው ላይ 20% ግብር መክፈል ይጠበቅበታል። ነገር ግን ይሄ የግብር መጠን በዕድል ሙከራ ከ1000 ብር በታች ባገኘ ሰው ላይ አይጣልም። የግብር ከፋይ ደረጃዎች። ሌላኛው በማሻሻያ አዋጁ ለውጥ ከተደረገባቸው ነጥቦች መካከል አንዱ የግብር ከፋይ ደረጃዎችን የተመለከተው ነው። በቀድሞ የገቢ ግብር አዋጅ 979/2008 አንቀጽ 3 መሰረት የደረጃ ኩሃኪ ለኪና ኪሃኪ በሚል በሶስት የግብር ከፋይ ደረጃዎች ከፋፍሎ ያስቀመጣቸው ሲሆን ክፍሉም ጠቅላላ ዓመታዊ ገቢን ታሳቢ ያደረገ ነው። በዚህም መሰረት ድርጅት ወይም ጠቅላላ ዓመታዊ ገቢው ብር 1,100,000 ወይም ከዚያ በላይ የሆነ ማንኛውም ሰው በደረጃ ኩሃኪ ስር የሚመደብ ሲሆን ከብር 1,100,000 በታች እና ከብር 500,500,000 በላይ ዓመታዊ ገቢ ያላቸው ድርጅቶችን ሳይጨምር ደግሞ ደረጃ ኪው ለኩ ስር ይጠቃለላሉ። ድርጅትን ሳይጨምር ዓመታዊ ጠቅላላ ገቢው ከብር 500,500,000 በታች የሆኑ ግብር ከፋዮች በደረጃ ኩሃኪ ስር ይመደባሉ። ነገር ግን በማሻሻያ አዋጁ አንቀጽ 2(2) መሰረት በሶስት ደረጃዎች የመክፈሉ ሂደት ቀርቶ የግብር ከፋዮች ደረጃ ኩሃኪ እና ኪ ለኪው በሚሉ ሁለት ደረጃዎች ብቻ እንዲከፈል ተደርጓል። ከዓመታዊ ገቢ ምጣኔው አንጻር ቀደም ሲል የነበረው እንዲሻሻል ተደርጎ በደረጃ ኩሃኪ ስር የሚወድቁ ግብር ከፋዮች ድርጅቶች ወይም ጠቅላላ ዓመታዊ ገቢያቸው ከብር 2,000,000 እና በላይ የሆኑ ሌሎች ሰዎች ሲሆኑ ከዚህ መጠን በታች የሆነ ጠቅላላ ዓመታዊ ገቢ ያላቸው ሰዎች
ድርጅቶችን ሳይጨምር በደረጃ ኪው ለኩ ስር እንዲመደቡ ተደርጓል። የገቢ ምንጭ የታክስ መሰረት ማስፋት የገቢ ግብር ማሻሻያ አዋጁ በቀድሞ አዋጅ ያልነበረ አዲስ የግብር ምንጭ አካቶ የወጣ ነው። ይኸውም በማሻሻያ አዋጁ ላይ ከዲጂታል ይዘት ፈጠራ የሚገኝ ገቢን ግብር እንደሚከፈልበት በግልጽ ተደንግጓል። በገቢ ግብር የማሻሻያ አዋጅ አንቀጽ 2(1) መሰረት ከዲጂታል ይዘት ፈጠራ የሚገኝ ገቢ ማለት አንድ ግለሰብ ወይም ድርጅት የቪዲዮ ማጋሪያ አገልግሎቶችን፣ የማህበራዊ ሚዲያ መድረኮችን፣ የድምጽ ማስተላለፊያ ፖድካስት አገልግሎቶችን እና የቀጥታ ስርጭት መድረኮችን ጨምሮ በኦንላይን በበይነ መረብ መድረኮች ላይ ዲጂታል ይዘትን በመፍጠርና በማሰራጨት የሚያገኘው ማንኛውም በገንዘብ ወይም በአይነት የሚገኝ ገቢ ነው። ይህም ከማስታወቂያዎች እና ስፖንሰርሺፖች፣ ከምርት ስም ስምምነቶች እና ድጋፎች፣ ከአጋርነት ግብይት እና የምርት ምደባዎች፣ ከደጋፊዎች አስተዋጽኦ፣ ከገንዘብ ስጦታዎች ወይም የብዙሃን የገንዘብ ማሰባሰብ ክራውድ ፈንዲንግ፣ ከአባልነት ክፍያዎች፣ ከዲጂታል ወይም ከአካላዊ ሸቀጦች ሽያጭ፣ ከማስታወቂያ እንቅስቃሴ ምትክ የተገኙ ዕቃዎች ወይም አገልግሎቶች እና ተመሳሳይነት ያላቸው ሌሎች ክፍያዎችን ያካትታል። በዚህም መሰረት በኢትዮጵያ ነዋሪ ወይም ነዋሪ ያልሆነ ሰው በኢትዮጵያ ውስጥ የዲጂታል አገልግሎት በመስጠት ከሚያገኘው ገቢ 5% የማይበልጥ የገቢ ግብር እንደሚከፍል በአዋጅ አንቀጽ 17 ተደንግጓል። የዲጂታል አገልግሎት ምንነትን በተመለከተ የማስከፈያ ምጣኔ፣ የአከፋፈል ሁኔታ እና ሌሎች ተያያዥነት ዝርዝር ጉዳዮችን በተመለከተ የሚኒስትሮች ምክር ቤት በሚያወጣው ደንብ መሰረት የሚወሰን ስለመሆኑ በማሻሻያ አዋጁ ተጠቅሷል። ከዲጂታል ይዘት ፈጠራ ስራው ትርፍ ለማግኘት ታስቦ በመደበኛነት የሚከናወን ከሆነ፣ ፈጣሪው ድርጅት ከሆነ፣ የሂሳብ መዝገብ የሚያዝ ከሆነ ወይም ከንግድ ጋር የተያያዙ ወጪዎች ተቀናሽ የሚደረጉለት ከሆነ የሚገኘው ገቢ እንደ ንግድ ሥራ ገቢ እንደሚቆጠር ከማሻሻያ አዋጁ አንቀጽ 2(11) መረዳ ይቻላል። ከእነዚህ ሁኔታዎች ውጭ ከዲጂታል ይዘት ፈጠራ የሚገኙ ገቢዎች እንደሌላ ገቢ ተቆጥረው በአዋጁ ሰንጠረዥ ከመክ መሰረት ግብር የሚጣልባው ሲሆን ዝርዝር አፈጻጸሙም በሚኒስትሮች ምክር ቤት በሚወጣ ደንብ መሰረት የሚወሰን ይሆናል። ስለሆነም የዲጂታል ይዘት አመንጪዎች እንደ ማንኛውም ግብር ከፋይ ሁሉ መለያ ቁጥር የማውጣት፣ ገቢን የማስታወቅና ሌሎችም የታክስ ከፋዮች ግዴታዎች ይኖሩባቸዋል ማለት ነው። አማራጭ አነስተኛ ግብር የገቢ ግብር ማሻሻያ አዋጅ ካካተታቸው አዳዲስ ጉዳዮች አንዱ አማራጭ አነስተኛ የግብር ስርዓት ነው። ግብር ከፋዮች ምንም አልሰራንም፣ ገቢ አላገኘንም ወይም ስለከሰርን ግብር ልንከፈል አይገባም በማለት ማስታወቅ የተለመደ ነገር ሲሆን፣ በሌላ በኩል ደግሞ ማናቸውም በንግድ ሥራ ላይ የተሰማራ ሰው ለዓመታት በኪሳራ ሊቀጥል እንደማይችል ግልጽ ነው። ይህም ግብር ሳይከፍሉ ገቢ በሚያስገኝ ሥራ ላይ የተሰማሩ ሰዎች ሊኖሩ እንደሚችሉ ያስገነዝበናል። ከዚሁ መነሻ ከግብር ለመሸሽ ኪሳራ የሚያስታውቁ ትክክለኛውን ግብር እንዲከፍሉ በትክክል መክሰራቸው ሲረጋገጥ የከፈሉት ግብር እንዲካካስ ለማስቻል ሲባል አማራጭ አነስተኛ የግብር ስርዓት እንዲካተት ተደርጓል። አማራጭ አነስተኛ የግብር ምጣኔን በተመለከተ በአዋጅ ቁጥር 1395/2017 አንቀጽ 2(11) መሰረት ማናቸውም ድርጅት ወይም ሰው ግብር በሚወሰንበት የግብር ዓመት ከሁሉም የንግድ ሥራ የገቢ ምንጮች ባገኘው ትርፍ ላይ ሊከፍል የሚገባው ግብር በዚሁ የግብር ዓመት ካገኘው ጠቅላላ ገቢ ከ2.5 በመቶ በታች ከሆነ በአዋጁ በተመለከተው የማስከፈያ ምጣኔ መሰረት አማራጭ አነስተኛ ግብር መክፈል እንደሚኖርበት ተደንግጓል። በጥሬ ገንዘብ የሚደረግ ግብይት ላይ የተደረገ ገደብ ሌላኛው የተሻሻለው የገቢ ግብር አዋጅ ይዞት የመጣው ጉዳይ በጥሬ ገንዘቦች የሚደረጉ ግብይቶች ላይ ገደብ ማበጀት ነው። በጥሬ ገንዘብ የሚደረግ ግብይት ስለ ግብር ከፋዩ ግብይት በቂ መረጃ እንዳይኖር በማድረግ ለታክስ መሰወር ድርጊት በር ከፋች ይሆናል። ይህንንም ለመቀነስ እንዲያስችል ማናቸውም ግብር ከፋይ ወደ ባንክ ሂሳብ ገቢ በሚደረግ ቼክ ወደ ባንክ ሂሳብ ገቢ የሚደረግ የባንክ ሂሳብ ወደ ባንክ ሂሳብ ገንዘብ በማስተላለፍ ወይም በኢትዮጵያ ብሔራዊ ባንክ ፍቃድ በተሰጣቸው የክፍያ መፈጸሚያ መንገዶች ካልሆነ በስተቀር በአንድ ቀን ውስጥ ከአንድ ሰው ጋር በተደረገ ጠቅላላ ግብይት ወይም ከአንድ ግብይት ጋር በተያያዘ የሚፈጸም ክፍያ ወይም ከአንድ ሰው ጋር ከተፈጸመ አንድ ግብይት ወይም ተግባር ጋር የተያያዘ ክፍያ ግብይቶች ከ50,000 ብር በላይ በጥሬ ገንዘብ መቀበል አይቻልም። ነገር ግን ይህ ገደብ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮች እና በማይክሮ ፋይናንስ ድርጅቶች እንዲሁም የገንዘብ ሚኒስቴር በሚያወጣው መመሪያ መሰረት በተለዩ ሰዎች ወይም ድርጅቶች ላይ ተፈጻሚ እንደማይሆን ከማሻሻያ አዋጁ አንቀጽ 2(28) ድንጋጌ መረዳት ይቻላል። ማጠቃለያ በአጠቃላይ የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 ከላይ የተጠቀሱትን ዋና ዋና ማሻሻያዎች ጨምሮ ገቢ ስለሚጣመርበት ሁኔታ፣ ግብር ቀደም ብሎ የሚከፈልበትን አሰራርና ሌሎች ማሻሻያዎችን አካቶ ወደ ሥራ የገባ ሕግ ነው።